ሽብልቅ ማምለጫው መንገድ ከእግዚአብሔር ጋር መጣበቅ ነው። ክብር ለኢየሱስ ይሁን። ይሄ የእግዚአብሔር ቃል አለፍ አለፍ ብዬ አነበዋለሁ። መጽሐፈ ዜና መዋዕል ካልዕ ምዕራፍ 29ን አለፍ አለፍ ብዬ አነበዋለሁ። ያጋጠመን ሽብልቅ ማምለጫው መንገድ ከእግዚአብሔር ጋር መጣበቅ ነው። ክብር ለኢየሱስ ይሁን። ይሄ የእግዚአብሔር ቃል አለፍ አለፍ ብዬ አነበዋለሁ። 29 በጌታ በኢየሱስ ክርስቶስ እንደዚህ ይላል። ሕዝቅያስም የ25 ዓመት ጎልማሳ በነበረ ጊዜ መንገሥ ጀመረ። በኢየሩሳሌምም 29 ዓመት ነገሠ። እናቱም የዘካርያስ ልጅ አቡ ትባል ነበረ። አባቱም ዳዊት እንዳደረገው ሁሉ በእግዚአብሔር በመጀመሪያው ዓመት በመጀመሪያው ወር የእግዚአብሔር መንግሥት አደሳቸው። ወደ ታች ስትወርደን ስንመለከት እንደዚህ ይላል። ቁጥር 11 ላይ ጀመረ። ልጆቼ ሆይ በፊቱ ትቆሙና ታገለግሉት ዘንድ አገልጋዮቹም ትሆኑ ዘንድ ታጥኑለትም ዘንድ እግዚአብሔር መርጧቸዋልና ትበሉ ይላል። በእግዚአብሔር በመጀመሪያው ዓመት እግዚአብሔር ደጅ ከከፈተ በኋላ በጣም የገረመኝ ወደ ታች ስትወርደን ስንመለከት የሚነግረን ነገር እንደዚህ ይላል። ቁጥር 11 ላይ ልጆቼ ሆይ በፊቱ ትቆሙና ታገለግሉት ዘንድ አገልጋዮቹም ትሆኑ ዘንድ ታጥኑለትም ዘንድ ወደ ምዕራፍ 18 ደግሞ ሄደን ስንመለከት ሁለተኛ ነገሥት ምዕራፍ 18 እንዲህም ሆነ በእስራኤል ንጉሥ በኤላም ልጅ በሆሴዕ ሦስተኛ ዓመት የይሁዳ ንጉሥ አካዝያስ ልጅ ሕዝቅያስ ነገሠ። የማን ልጅ? አካዝያስ። አባቱን አትርሱ። መንገሥም በጀመረ ጊዜ የ25 ዓመት ጎልማሳ ነበረ። በኢየሩሳሌምም 29 ዓመት ነገሠ። እናቱ የዘካርያስ ልጅ አቡ ትባል ነበረች። የአባቱን የዳዊት እንዳደረገው ሁሉ በእግዚአብሔር ነገድ በኮረብታም ያሉትን መስገጃዎች አስወገደ፣ ሐውልቶቹንም ቀለጣጠማቸው። የማምለኪያ ዐፀዶችን ቆረጠ። የእስራኤል ልጆች እስከዚህ ዘመን ድረስ ያመለኩ ነበርና ሙሴ የሠራውን የናሱን እባብ ሰባበረ። ስሙንም ናሁሽታን ብሎ ጠራው። እስራኤል አምላክ ዳዊት እንዳደረገው ሁሉ በእግዚአብሔር ነገር ከነበሩት ከይሁዳ ነገሥታት ሁሉ እርሱን የሚመስል በኮረብታም ያሉትን መስገጃዎች አስወገደ፣ ሐውልቶቹንም ቀለጣጠማቸው። የማምለኪያ ዐፀዶችንም ቆረጠ። የእስራኤልን ልጆች እስከዚህ ዘመን ድረስ ያጥኑለት ነበርና ሙሴ የሠራውን የናሱን ሰባበረ። ልብ በሉ እንዳልኳቸው አባቱ አካዝያስ ሲሆን እናቱ ደግሞ የነቢይት ልጅ ነች። የዘካርያስ ልጅ ነች። አካዝያስ ወደ ቅድመ አያቱ ወይም ወደ አባቱ ሄደን ስንመለከት ኤልዛቤል የተባለችው ሶርያዊት ያገባ የሶርያውያንን አባቱ አካዝያስ በእስራኤል ምድር ላይ ያመጣ ክፉ ንጉሥ ነው። የነቢይት ልጅ ነች። የዘካርያስ ልጅ ነች። አካዝያስ የዚህ ክፉ ንጉሥ የልጅ ልጅ ቅድመ አያቱ ወይም ወደ አባቱ ሄደን ስንመለከት ከሱ በፊት በነበሩት ነገሥታት ዘመን ሁሉ ኤልዛቤል ያሉት ነገሥታት በሙሉ ሶርያዊት ያገባ ሶርያውያንን የሚሆን መልካም በእስራኤል ምድር ላይ ያመጣ ይሄ ነው የሚባል መልካም ንጉሥ አልነበረ። ሁሉ ተበላሽቷል። በተለይ ደግሞ አባቱ የገባውን ሥራ የሠራ ነበር። በነቢዩ በኢሳይያስና በኤርምያስ ዘመን የሆነውን ነገር ስታነቡ የአካዝያስ ዘመን ሁሉ የከፋ ነው። ያሉት ነገሥታት በሙሉ ሄዳችሁ ስትመለከቱ ሕዝቅያስ ሞዴል የሚሆን መልካም ንጉሥ አልነበረም። ይሄ ነው የሚባል መልካም ንጉሥ አልነበረም። ሁሉም ከእርሱ በኋላ ከእርሱም በፊት በተለይ ደግሞ አባቱ የከፋውን ሥራ የሠራ ነበር። የሚመስል በነቢዩ በኢሳይያስና በኤርምያስ ዘመን የሆነውን ነገር ስታነቡ የአካዝያስ ሥራ እጅግ የከፋ ነበር። ለምን ብለን ብንጠይቅ የሚገርም ነቢይ፣ ይሄ ሰው መልካም ሰው፣ እግዚአብሔርን የሚፈራ በእግዚአብሔር የተማመነ የክፉ አባቱ ሌጋሲ ማስቀጠል ያለ በፊት
ከነበሩት ከይሁዳ ነገሥታት ሁሉ አያቱን ሌጋሲ ማስቀጠል የፈለገ ሕዝቅያስን የሚመስል ምን ሆነ ወይም ምን አደረገ ብለን ደግሞ ስንመለከት ለምን ብለን ብንጠይቅ ሞዴል የሚሆነው መልካም ሰው እግዚአብሔርን ነው። ሞዴል ሊሆን የሚገባ አልተማመነም። የክፉ ከሱ አባቱን በፊት ሌጋሲ ያለው አያቱ አልተማመነም፣ አልተደገፈም። የአባቱንና የእናቱ ሃይማኖት ነበረ የአሦራውያን አምላክ። ግን መከተል አልፈለገም። ምን ሆነ ወይም ምን አደረገ ብለን ደግሞ ስንመለከት እግዚአብሔር ደስ ያሰኘው ሞዴል በእግዚአብሔር ልብ ውስጥ ያለውን ማነው? የንጉሡን የዳዊትን ስም አልተማመነም። ከሱም በፊት ባለው እዚህ ሁሉ አያቱ መካከል መልካም ሰው አልተማመነም፣ ስላላገኘ አልተደገፈም። መልካም ሰው ተብሎ የአባቱንና የሚታሰብ በዛ የእናቱ ዘመን ሃይማኖት ያለ ነበረ አንድ ሰው ብቻ የአሦራውያን ነበረ። አምላክ። አንድ ሰው ብቻ ነበር። እሱ የእስራኤል ንጉሥ የነበረው ወጣት መሪ የነበረው ነው። በኋላ ስሙ በአባቶቹ ዘመን የዳዊትን ስንት ቆርጦ ሄዱ። የገፋ እዚህ ሁሉ መካከል መልካም ሰው መልካም ሰው ተብሎ በዛን ዘመን ያለ አንድ ሰው ብቻ ነበር። የእግዚአብሔር ሰው ብቻ ነበር። እግዚአብሔርን ፈራ። ያደረገው ሁለተኛ ነገር እግዚአብሔርን ፈራ። እግዚአብሔርን ፈራ። እግዚአብሔርን መፍራት ይሆንልን። ክብር ለኢየሱስ ይሁን። ሞዴል ኢየሱስ ይሆንልን። መልካምን ያደረገ እግዚአብሔርን ያረካ ያስደሰተ የዘመናችን ሞዴል ነው ኢየሱስ ነው። ለእኛ ሞዴላችን ማን ነው? እግዚአብሔርን ፈራ። በአባቶቹ ዘመን የነበረው የጣዖት አምልኮ የኩራት እጅ አባቶቹና ክብር ለኢየሱስ ከነሱ በፊት የነበሩ አያቶቹ ያደረጉት ሰባት ነገር ይናገራል። መልካምን ነገር አድርጓል። ያረካ ያስደሰተ የሚያስተውል ሞዴል ቢኖር ኢየሱስ ነው ለእኛ። ሞዴላችን ማን ነው? የሚያስተውልን ልጅ እግዚአብሔር ይስጣል። የሚያስተውልን መሪ እግዚአብሔርን ፈራ። በአባቶቹ ዘመን የነበረው በልጅነት ገና ስልጣን ሳይዝ አስተውሏል። ያስተዋለውን ነገር እንደዚህ ብሎ ይናገራል። በአምላካችን አባቶቻችን ተናቀዋል። በአምላካችን በእግዚአብሔር ፊት ክፉ የሚያስተውል ምንድን ነው ያደረጉት? ክፉ እርሱን ትተዋል። የሚያስተውልን ልጅ እግዚአብሔር ይስጥ። የሚከተሉት መንገድ አለ። እርሱን ትተዋል። ፊታቸውን ከእግዚአብሔር መልሰዋል። በልጅነቱ ገና ስልጣን ጀርባቸውን ደግሞ ለእግዚአብሔር ቤት ለእግዚአብሔር ሰጥተዋል። አዙረዋል። አምላካችን ፊት የወለሉን ደጆች አባቶቻችን ቆልፈዋል። ተላልፈዋል። መብራቶችን አጥፍተዋል። በመቅደስ ውስጥ ለእስራኤል አምላክ አላጠኑም። ምንድን ነው ያደረጉት? ክፉ የሚቃጠለውን እርሱን መስዋዕት ትተዋል። አላቀረቡም። ይህን የሚከተሉት መንገድ አለ። የእግዚአብሔር ቤት እርሱን ተብሎ ትተዋል። ችላ ፊታቸውንም የእግዚአብሔር ከእግዚአብሔር ቤት መልሰዋል። ትተዋል። ጣዖት አምልኮ ውስጥ ገብተዋል። ጀርባቸውን ደግሞ አካዝያስ ለእግዚአብሔር የአባቱን ሰጥተዋል። ሌጋሲ አዙረዋል። ያስቀጠለ የወለሉን ደጆች ምክንያቱም ቆልፈዋል። እንደነገርኳችሁ አካብ የተባለ ክፉ አጥፍተዋል። በመቅደስ እስራኤል ለእስራኤል ለነበረው አምላክ አላጠኑ። ሚና የነበረውን ሰውዬ ልጅ ስለሆነ የልጅ ልጅ ስለሆነ የተከተለው ገብተዋል። ሕዝቅያስ አካዝያስ የአባቱን ሌጋሲ ነው ያስከተለው። ማንን ትከተላለህ? ምክንያቱም እንደነገርኳቸው አልፈለገም አካብ እና እንደዚህ ይላል። የተባለ ክፉ ስለዚህ የእግዚአብሔር ቁጣ እስራኤል ለመበከሉ አስተዋጽኦ ትልቅ ሚና የነበረው ሰውዬ ልጅ በሚሉበት ዘመን ነው። የልጅ ዘመኑን ስትመለከቱ ተከተለው የሱ ልጅ ጨርቋውን የወይን ፍሬ የበሉት አባቶቻችን ናቸው፣ ጥላችን የጨረሰው የእኛ ነው የሚሉበት ዘመን ነው ጊዜው። አባቶችን የሚወስዱበት ዘመን ነው ጊዜው። እና እንደዚህ ይላል። ግን እሱ እንደዚህ ይላል። ስለዚህ የእግዚአብሔር ቁጣ በይሁዳ በኢየሩሳሌም ላይ እነዚህ ሰዎች ምን አድርገን ነው በሚሉበት ዘመን ነው። ዘመኑን ስትመለከቱ እነሆ ስለዚህ ጨርቋውን የወይን ፍሬ የበሉን አባቶቻችን ናቸው፣ ጥርሳችን የጨረሰው የእኛ ነው የሚሉበት ዘመን ነው ጊዜው። አባቶችን የሚሉበት ዘመን ነው ጊዜው። የሆኑትን ነገር ግን እሱ እንደዚህ ይላል፣ በእግዚአብሔር ቁጣ በይሁዳና በኢየሩሳሌም ላይ ሆነ። ለምን? እነዚህ ሰዎች ምክንያት፣ በእነዚህ የቀደሙ አባቶች ምክንያት። እነሆ ስለዚህ አባቶቻችን በሰይፍ ወደቁ፣ ወንዶችና ሴቶች ልጆቻችንም ሚስቶቻችንም ዕጣ ፈንታችን ለእኛ የሆነብን ነገር ምርኮኛ የሚያስነሳበት ክብር ለኢየሱስ ይሁን። እንደ ልጅ ተንቆ ኖሮ ሊሆን ይችላል። ግን ይሄ ዝም
በልቡ ያለው ቃል ኪዳን አደርግ ዘንድ በልቤ አሁን በእነሱ ላይ የደረሰው ልጆቻቸው ምርኮ መሆናቸው፣ ሴቶቻቸው መወሰናቸው እግዚአብሔር ቀና የሚያደርግበት የሚያስነሳበት ክብር ለኢየሱስ ይሁን። እንደ ልጅ ተንቆ ኖሮ ሊሆን ይችላል፣ ግን ይህ ሰው በልቡ ያለው የእግዚአብሔር ቅናት ነው። አሁን የኢየሩሳሌም መፍረስ፣ አሁን በእነርሱ ላይ የደረሰው ልጆቻቸው ምርኮ መሆናቸው፣ ሴቶቻቸው መወሰዳቸው፣ ይህ ሁሉ የሆነው በእግዚአብሔር ካስቀጠላችሁ በሕይወታችሁ ሞዴል ከፈለጋችሁ በሕይወታችሁ እግዚአብሔር የከበረበትን እንጂ እግዚአብሔር ያልከበረበትን ሞዴል አይሆንላችሁ። እግዚአብሔርን የአያቴ ነው የቅድማያቴ ነው አያቴ ነግሮኛል፣ ቅድማያቴ ነግሮኛል፣ ላቴ ነግሮኛል ምናምን አስብ ያለው ክብር ለኢየሱስ። ሕዝቅያስ እግዚአብሔርን ስለፈራ የአባቱን የአካዝያስን መንገድ አልመረጠም። ጠማማ መንገድ አልመረጠም። የአያቴ ነው የቅድመ አያቴ ነው፣ አያቴ ነግሮኛል፣ ቅድመ አያቴ ነግሮኛል፣ እንጅላቴ ነግሮኛል ምናምን አላለ። እግዚአብሔርን አስቀደመ። ክብር ለኢየሱስ ይሁን። ማንም ምንም ይበላቸው፣ ቅድም እንዳልኩት የመዳን መንገድ የአባቱን የሕዝቅያስን መንገድ እግዚአብሔርን በመፍራት ዳዊት በቅንነት አምላኩን እግዚአብሔርን እንዳመለከ እንደ እግዚአብሔር ፈቃድ እንደ እግዚአብሔር የልብ ሰው ሆኖ ውሳኔ ያደረገ ቁርጠኛ ውሳኔ መልካም ያልሆነው የአባቱን የሕዝቅያስን መንገድ ከመከተል ራቀና መጽሐፉ ሲነግረን ዳዊት በእውነት በቅንነት አምላኩን እግዚአብሔርን እንዳመለከ ሕዝቅያስን በይሁዳ ሁሉ እንዲህ አደረገ። አምላኩ በእግዚአብሔር መልካምና ቅን ነገር እውነትንም አደረገ። የአገሬ መሪዎች መንፈሳዊው መጽሐፉ ሲነግረን አንድም ይላል ሁለትም ይሁን ሁለተኛ ሰው ዜና የምትመሩ ሰዎች 31 ላይ እግዚአብሔር ሕዝቅያስን በይሁዳ ሁሉ እንዲህ አደረገ፣ በአምላኩ በእግዚአብሔር ፊት መልካምና ቅንን ነገር እውነትንም አደረገ። የአገሬ መሪዎች መንፈሳዊውም ፖለቲካዊውንም የትም ቦታ ላይ ተቀመጡ እግዚአብሔር ባስቀመጣችሁ በመንፈሳዊ ሰው የምትመሩ ሰዎች እግዚአብሔር አንድ ነገር ይፈልጋል ከእናንተ። ከሕዝቅያስ የተገኘው ነገር መልካም ታላቅ ነገር ከእናንተ ነገር፣ እውነትና ጽድቅ ያለበት ነገር፣ ትክክለኝነት ያለበት ነገር የትም ቦታ ላይ ተቀመጡ። እግዚአብሔር ባስቀመጣችሁ ስፍራ በመንፈሳዊ ቢሆን በፖለቲካ ወይም ደግሞ በዓለማዊ ስራ ቦታዎቻችሁ ቢሆን እግዚአብሔር የሚፈልገው አንድ ታላቅ ነገር ከእናንተ እውነት፣ በቅንነት፣ በመልካምነት እንድንሄድ ነው። እግዚአብሔር የተመሰገነ ይሁን። ሃይማኖት አለን ማለት ጴንጤ ነኝ ማለት አያዋጣም። እውነትን ጥሎ ቅንነትን ጥሎ የእግዚአብሔርን ትእዛዝ ጥሎ እውነትን ባለማድረግ አገልጋይ ነኝ ብንል ከምርኮ እንዳላዳነ ከምርኮ ያድንም እስራኤላዊ ደግሞ ከተፈለገ ከእግዚአብሔር ሰዎች መልካም አሳቢዎች ጽድቅ እንዲሉ እግዚአብሔር ከዛ በኋላ እስራኤላዊ መሆን ከምርኮ እንዳላዳነ አይቷል። ከምርኮ ያድንም እስራኤላዊ አደረገው ከተፈለገ በቅንነት በእውነት እግዚአብሔርን ማስቀደም እግዚአብሔርን መፈለግ። ከዛ በኋላ የሚለን ነገር እንደዚህ ነው። አደረገ ይልና ስለ እግዚአብሔር ቤት አገልግሎት በጀመረ ስራ ሁሉ በሕጉና በትእዛዙ አምላኩን ለመፈለግ በፍጹም አደረገው፣ ተከናወነለት። እግዚአብሔርን ማስቀደም እግዚአብሔርን መፈለግ ማትረፊያ ነው። ያተርፈናል። ክብር ለኢየሱስ ይሁን። መከናወን፣ ስኬት የሚመጣው እግዚአብሔር ሞዴላችንን ኢየሱስ በእስራኤልም አምላክ በእግዚአብሔር ታመነ። ያደረገው ነገር በእግዚአብሔር ተማመነ። እሱን የሚመስል አልነበረም ይላል። በእግዚአብሔር ታመነ። ሁለተኛ ነገሥት ምዕራፍ 18 በጣም ነው በእግዚአብሔር ታመነ። ታሪኩን ስትመለከቱ ቁጥር 5 ላይ ጊዜው ሰሜናዊው እስራኤል በእስራኤል አምላክ በእግዚአብሔር ታመነ።
ከእርሱ በኋላ ከእርሱ በፊት ከነበሩት ከይሁዳ ነገሥታት እርሱን የሚመስል አልነበረም ይላል። በእግዚአብሔር ታመነ። በጣም ነው በእግዚአብሔር ላይ የተጣበቀው። ይሄ ታሪኩን ስትመለከቱ ጊዜው ሰሜናዊው እስራኤል በምርኮ የወሰደች የአሦሩን ሰናክሬም የከበበበት ጊዜ ነው። ይሁዳን የከበበበት ጊዜ ነው። አሁን ደግሞ የቀረሽኝ አንቺ ነሽ፣ አንቺን ወርሳለሁ ብሎ የከበበበት ጊዜ ነው። ይልቁንም ደግሞ ራፋስቂስ የሚባል የጦሩ አዛዥ በመንግስቱ ስም መንግስቱን ወክሎ የማስፈራሪያ ዛቻና ማስፈራራት መጥቶባችሁ ይሆን? ሞት ሰዓት ጠብቄ መጥቻለሁ የሚል ማስፈራራት አድርጎባችሁ ይሆን? ክፉ ነገር አለ በዙሪያችሁ። በዚህ ሚዲያ ላይ የምትሰሙኝም ሆነ በፊቴ የተቀመጣችሁ የእግዚአብሔር ሕዝቦች ክፉ ነገር ገጥሟችሁ፣ ፈተና ገጥሟችሁ ይሆን? ዛቻና ማስፈራራት መጥቶባችሁ ይሆን? ሞት ሰዓቴን ጠብቄ መጥቻለሁ የሚል ማስፈራራት አድርጎባችሁ የከበረ ቃል ለሰልፍ ምክርና ኃይል እንደሚሆን ትናገራለህን? አሁንም በእኔ ላይ ያመፅከው በማን ተማምነህ? ክብር ለእግዚአብሔር። ለንጉሡ ለሕዝቅያስ እንዲህ አለው፣ በግብፅ ትታመናለህን? ሰው ቢቆረቆዘው ተሰብሮ እጅ ይወጋል ያቆስሉማል። የግብፅ ንጉሥ ፈርዖን ለሚታመኑበት እንዲሁ ነው። የከንፈር ቃል ለሰልፍ ምክርና ኃይል እንደሚሆን ትናገራለህን? አሁን በእኔ ላይ ያመፅከው በማን የሚያስበው ምንድን ነው? እነሆ በዚህ በተቀጠቀጠ በሸምበቆ የእስራኤል ተስፋ የሕዝቅያስ መተማመኛ ሰው ቢቆረቆዘው ተሰብሮ እጅ ይወጋል ያቆስሉማል። የግብፅ ንጉሥ ፈርዖን ለሚታመኑበት እንዲሁ ሸምበቆ ነው፣ ማንንም አያድንም። እንደውም መልሶ ያቆስላል። ሰውየው ተናጋሪው ራፋስቂስ የሚያስበው ምንድን ነው? እሱም ብቻ ሳይሆን ደግሞ ሕዝቡም ላይ እስራኤል ተስፋ የሕዝቅያስ መተማመኛ ግብፅ ነው። አሁንም ሕዝቅያስ አያስሳችሁ ይላል። ደግሞ ለሕዝቡ ለመንግስቱ ብቻ አይደለም፣ ለሕዝቡ ከበዋል በሰራዊቱ እንዲህ ይላቸዋል። ሕዝቅያስ አያስታችሁ፣ እንዲህም እያባበላችሁ አትመኑትም። ከአሕዛብ መንግስታት መካከል ሁሉ ሕዝቡን ከእጄ እና ከአባቶቼ እጅ ያዳነ ዘንድ የቻለ ማን ነው? እንደውም መልሶ ያቆስላል። ቤት የጠላት ዛቻ፣ ማስፈራራቱ፣ የቃሉ ሞገስ ሕዝቅያስ ንጉሡን አትመኑት። ንጉሳችሁ የሚነግራችሁ መንግስታችሁ የሚነግራችሁ አትመኑት። እንዲህም እኔ እኮ ገናና ነኝ። እያባበላችሁ ሁሉ ሕዝቡን ከእጄ እና ከአባቶቼ እጅ ያድን ዘንድ የቻለ ማን ነው? ማንም አልቻለም። የጠላት ዛቻ፣ ማስፈራራት እንደዚህ ይላል። ከእጄና ከአባቶቼ ሁሉን አድነው ያውቃሉና ሕዝቅያስ ያድናል። መደገፊያችሁ ምክንያቱም ሕዝቅያስ ይልቁንስ አምላካችሁ ከእጄ ያድናችሁ ዘንድ እንዴት ይችላል? የኔ አምላክ እንደዚህ ይላል፣ ኃያል ነው። ከእጄና ከአባቶቼ የእነዚህ ካህናትና ማለት ያመለከተ ነው። የእናንተ አምላክ ደግሞ እናንተ ያድናችሁ ከጓደኛዬ ጋር ይሄን ቃል ስናነብ ይሄ ሰው የተደገፉበት ሸምበቆ አይደለም ወገኖቼ። ባላችሁበት ሁኔታ ባላችሁበት አንድ ነገር ልነግራችሁ እፈልጋለሁ። ዛሬ አምላካችሁ ከእጄ ያድናችሁ ያላችሁበት ፈተና፣ ያላችሁበት ችግር እየሞከረ ያለው የኔ አምላክ ከተማመናችሁበት ከተደገፋችሁበት ለማስነሳት ነው። ክብር ለኢየሱስ ይሁን። ኃያል ነው። የእነዚህን ያህል የይሁዳ ንጉሥ ያደረገውን ተመልከቱ። ለጠላቱ ዛቻ ችግር ጆሮ አልሰጠም። እየፎከረ ያለው ጆሮ አልሰጠም። ዝግጅት አለው። የሾማቸው የጦር መኮንኖች አሉ። ደግሞ
ይሄ አጋር ልፈልግ ቢል ወደ ግብፅ ሄዶ አጋርን ማግኘት ይችላል። ግብፃውያን ሊረዱ ይችላል። እሱ ግን በግብፃውያን ራሱን ጥሮ ከእግዚአብሔር ጋር የግብፅንም ኃይል አልተደገፈም። ተጣበቁ። የይሁዳ ንጉሥ ያደረገውን ተመልከቱ። ከእግዚአብሔር የሚለያችሁ ፈተናችሁ ከእግዚአብሔር የሚለያችሁ ሳይሆን ከእግዚአብሔር ጋር የሚያጣብቃችሁ ይሆን። ግራና ቀኝ ማን ያድነኛል፣ ችግሬን ማን ያቅልኛል ለምትሉ ለእናንተ ሰዎች መልእክት አለኝ። መልእክቱ መጣበቃችሁ ከእግዚአብሔር ጋር ይሁን፣ እግዚአብሔር ያድናል። ይሄ ሰው ተጣበቀ፣ እንደዚህ አለ። ሕዝቅያስም ደብዳቤውን ከመልእክተኞች እጅ ተቀብሎ አነበበው። ሕዝቅያስም ወደ እግዚአብሔር ቤት ወጥቶ በእግዚአብሔር ፊት ምን አደረገው? ለማን ልናገር? ያለችሉ ለእናንተ ሰዎች መልእክት አለኝ። መልእክቱም ጣበቃችሁ ከእግዚአብሔር ጋር እግዚአብሔር ያድናል። ይሄ ሰው ተጣበቀ፣ እንደዚህ አለ። ሕዝቅያስም ደብዳቤውን ከመልእክተኞች እጅ ተቀብሎ አነበበው። ሃሌሉያ። ሕዝቅያስም ወደ እግዚአብሔር በሾማቸው በእግዚአብሔር አድርገው ህዝቡንም ሰበሰበና እንደዚህ ለማን ልናገር? አይዟችሁ፣ ማን ከእኛ ጋር ያለው ከእነርሱ ጋር ካለው ይበልጣል። ከእኔ ጋር ያለ ከጠላቴ ጋር ካለ ይበልጣል። ወንድሜ በመከራ ውስጥ ያለኸው ፈተና ውስጥ ያለኸው ይህንን ድምፅ የምትሰማ ነግረሃለሁ የምትሰሚ በአንቺ ከአንቺ ጋር ያለው የሕያው እግዚአብሔር በዓለም እጅግ ይበልጣል። ሃሌሉያ። ቀጠለ እንደዚህ አለ። ከእነርሱ ጋር የሥጋ ክንድ ነው። ሞት አውጀው ሊሆን ይችላል። በሽታ አውጀው ሊሆን ይችላል። በመሳሪያዎቻቸው ጽኑ፣ አይዟችሁ፣ ሊሆን እኛ ይችላል። ጋር ይህ ያለው ድምፅ የምትሰማ ከእነርሱ ሰው ጋር ካለው ይበልጣል። ሃሌሉያ። ወይ ደግሞ በእስር ቤት ከእኔ ጋር ያለው ከጠላቴ ጋር ካለው ወይ ደግሞ በማይመች ምድረ በዳ ውስጥ ወንድሜ በመከራ ውስጥ ያለኸው ፈተና ውስጥ ያለኸው ይህንን ድምፅ የምትሰማ እነግርሃለሁ የምትሰሚ በአንቺ ከአንቺ ጋር ያለው የሕያው እግዚአብሔር እኛ ጋር ያለው ካለው እጅግ ይረዳ ይበልጣል። ቀጠለ እንደዚህ አለ። የሚረዳ ከእነርሱ ጋር የሥጋ የሚረዳ ሞት አውጀው ሊሆን ይችላል። በሽታ አውጀው ሊሆን ይችላል። በመሳሪያዎቻቸው መድረው አልጋ ላይ አስተኝተው ሊሆን ይችላል። ይህን የምትሰማ ሰው ወይ ደግሞ ባላችሁበት ሁናቴ ላላችሁበት ጥያቄ ወይ ደግሞ በማይመች ምድረ በዳ ውስጥ ለሚዝተው ለሚሞክረው መደገፊያዬ ሸምበቆ አይደለም ታመነ የእኛ ከእኛ ጋር ግን ያለው አለ እንደዚህ ያለ ሰው እግዚአብሔር ነው። እኛ ጋር ያለው ግን አምላካችን እግዚአብሔር ሊያድነን ይችላል። የሚረዳን ጌታ የተመሰገነ ይሁን። አዎ የሚረዳን እና ቀጥሎ ያለውን ስናነብ አጽናናቸው ይልና የሚረዳኝ የሚዋጋልኝ አምላኬ እግዚአብሔር ነው በሉ። ተጽናና። ዛሬ እነግራችኋለሁ ባላችሁበት ሁናቴ ላላችሁበት ጥያቄ ለሚጮሁ ነገር አይወርሳችሁም። ለሚለው ፈተናው ቢመጣ ቢበዛ ወደ ገደል አይገባችሁም። የተማመናችሁ የተደገፋችሁት ምርኩዝ ግን ወሳኝ ነው። ምርኩዙ ኢየሱስ የእግዚአብሔር ልጅ ከሆነ ማንም አይወድቅም። ሃሌሉያ። አትጠፋም፣ አትጠፋም። ቅድም ከነገርኳችሁ ከዘላለም ፍርድ ወደ ዘላለም ኩነኔ አምላካችን እግዚአብሔር ሊያድነን ይችላል። ተራ ሰው አይደለም ምርኩዙ እና አምስተኛውና የመጨረሻው ጌታ የተመሰገነ ብዙ ነገር ልታወቁ ትችላላችሁ። እናንተ መርጬ ነው የወሰድኩት። ስለዚህ ከሰዓትም አንጻር ከእግዚአብሔር ጋር ህብረቱን አጠነክሩ። ያለ አይደለም ፈተና ሲበዛ፣ መከራው ሲበዛ፣ ጩኸቱ ሲበዛ፣ ማስፈራራቱ ሲበዛ እሱ ከእግዚአብሔር ጋር ነገሩን ገመደው። ያለህበት ሁናቴ ያለሽበት ሁናቴ ከእግዚአብሔር ጋር የሚለያይ ሳይሆን የሚያጠብቅ። ሃሌሉያ። ሳያውቀው እግዚአብሔር በእኔ ህይወት ሳያውቀው እግዚአብሔር በአንተ ህይወት የሚሆን የሆነ ነገር የለም እና ከእግዚአብሔር ጋር ያደረገው ነገር
አጠናከረ። ከበባ ቢኖርም በእስራኤል አምላክ በእግዚአብሔር ታመነ፣ እግዚአብሔርን ተስፋ አደረገ። ሁለተኛ ነገሥት ምዕራፍ 18:6 ላይ ከእግዚአብሔር ጋር ተጣበቀ፣ እርሱንም ተመከተ። ሳያውቀው እግዚአብሔር በአንተ ሕይወት የሚሆን ወዮ እግዚአብሔር ሆይ ጠፋሁ፣ ምን ይሻለኛል ብሎ አማራጭ ፍለጋ ሄደ። ወገኔ አማራጭ ፍለጋ አያዋጣም። አማራጫችን እግዚአብሔር እና ከእግዚአብሔር ጋር ያደረገው ነገር አጠቃላይ ተሐድሶ ለማድረግ ከበባ ቢኖርም በእስራኤል አምላክ በእግዚአብሔር ቃል ያልሆኑትን የአባቱን አማልክት አደረገ። ሁለተኛ የአምልኮ ቁሳቁሶቹን፣ መስገጃዎቹን፣ ሐውልቶቹን አፈራረሰ። እሱንም ከመከተል ለብዙ ዘመናት ወዮ እግዚአብሔር ሆይ ጠፋሁ፣ ምን ይሻለኛል ብሎ በእግዚአብሔር ሕዝብ መካከል እግዚአብሔር የተጠቀመበት ግን የማይረባ ብቻውን ነገር የእግዚአብሔር ስሙ ይባላል። የነሐሱ እባብ አጠቃላይ ተሐድሶ ለማድረግ ነበር። ነገር ግን እግዚአብሔር በዛም እግዚአብሔር ቃል ያልሆኑትን የአባቱን አማልክት የአምልኮ መስገጃዎቹን ይለበቃና ሁሽታ የማይረባ ብሎ እሱ ብቻ ሳይሆን ለብዙ ዘመናት ያልተስተዋለ ነገር አስተዋለ። ክብር ለኢየሱስ። እሱ ምንድነው? በእግዚአብሔር ቤት በእግዚአብሔር ሕዝብ መካከል እግዚአብሔር የተጠቀመበት ግን የማይረባ ብሎ የተወው ነገር እግዚአብሔር ቀድሞ በሰራው ታሪክ ላይ እግዚአብሔር በዘመኑ እንደዚህ ያለው ነበር ታሪክ ላይ ነበር። ነገር ግን እግዚአብሔር በዛ ሰዓት የሚፈልግ ነገር አልነበር። ክብር ለኢየሱስ ይሁን። ሙሉ ወንጌል ሆይ ስሚ፣ ይህ ከእግዚአብሔር ድምፅ ነው። ይለፍ በቃና ሁሽታን የማይረባ ብሎ ኢትዮጵያ ስሚ፣ እግዚአብሔር በማን ላይ እንዲሆን ፈለገ? አለው። እግዚአብሔር የተመሰገነ የቀድሞውን ነገር ረሳው፣ እንዲረሱ ካደረጋቸው ነበር በሚለው ከዛ ያደረገው ትልቁ ነገር ካስወገደ በኋላ የእግዚአብሔርን ቤት መሠዊያውን አደሰ። ተዘግቶ የነበረውን በር ከፈተ። ደግሞ ቆሽሾ የነበረውን የቤተ መቅደሱን አካል አደሰ፣ ለወጠ። በጌታ በኢየሱስ ክርስቶስ ደም ለእግዚአብሔር ቀደስኳችሁ። የተቀደሳችሁ የሚቀድስ እግዚአብሔር የሚለውጥ እግዚአብሔር ልጅ ቆሽሾ የነበረውን የቤተ መቅደስ አደሰ፣ ለወጠ። በጌታ በኢየሱስ ክርስቶስ ደም ለእግዚአብሔር ቀደስኳችሁ። የተቀደሳችሁ ሁሉ በያሉበት ደብዳቤ የጻፈ የሚቀድስ እግዚአብሔር የሚለውጥ እግዚአብሔር ጠራቸው። እግዚአብሔር ልጅ ኢየሱስ ክርስቶስ ይሄ ሰው ግን በልዩነት ለአምልኮ ተቀደሰ። ሃሌሉያ። መጨረሻ ላይ ያደረገው ነገር እግዚአብሔር እንዲሆን እግዚአብሔርን ማምለክ እንዲሆን አጠራቸው። ሁሉ በያሉበት የሚገርመው ደብዳቤ ደግሞ የጻፈ ለአሕዛብ ነገሥታት ለአማልክቶቻቸው ጉልበቱን፣ ሀብቱን፣ እውቀቱን አልገብርም እምቢ አለ። ለፍልስጤማውያን ለአሦራውያን ሰራዊት አልበረከትም፣ አልገብርም። አምልኮተ እግዚአብሔር እንዲሆን እግዚአብሔርን ማምለክ እንዲሆን አጠራቸው። የሚገርመው ደግሞ ለአሕዛብ ነገሥታት ለአማልክቶቻቸው ጉልበቱን፣ ሀብቱን፣ እውቀቱን አልገብርም እምቢ ለፍልስጤማውያን ለአሦራውያን ሰራዊት አልበረከትም፣ አልገብርም። ለእግዚአብሔር ብቻ ተገኙለት። እግዚአብሔር ኢየሱስ ይሁን። እግዚአብሔር ነፃ አውጥቷቸዋል። በጌታ በኢየሱስ ክርስቶስ ስም የቀደሙ ነገሮች፣ የታሪክ ነገሮች የመጀመሪያው ያደረገው ነገር በኢየሱስ ክርስቶስ ስም የተለያዩ ይሁኑ። ፍለጋ ሞዴል ለእግዚአብሔር ብቻ ተገኙለት። እግዚአብሔር ይመስገን። የአያታችሁ የቅድመ አያታችሁ የአባታችሁ ታሪክ አይደለም። አዲስ ታሪክ እግዚአብሔር ሞዴላችን የመጀመሪያው ያደረገው ነገር ክርስቶስ የእግዚአብሔር ሁለተኛው ያልኳችሁ ነገር ዛሬ ማን ነው ሕዝቅያስ ያደረገው ነገር አያታችሁ እግዚአብሔርን ፈራ። የአባታችሁ ታሪክ አይደለም። ማነው ዛሬ እግዚአብሔርን ፈራ? ደፋር ባለ ሞዴላችን የተስተካከለው የናዝሬቱ ኢየሱስ ክርስቶስ የእግዚአብሔር ልጅ ይሆናል። ሌላው ሶስተኛው ነገር ሁለተኛው ያልኳችሁ ነገር እግዚአብሔር አምላኬ ነው፣ ከእሱ ውጭ ሕዝቅያስ ያደረገው ነገር እግዚአብሔርን ፈራ። የለኝም። እግዚአብሔርን ፈራ። ማን ነው ዛሬ እግዚአብሔርን ፈራ? ደፋር ባለጌ ዙሪያውን ከቦ ሲያስጨንቁት
ዛቻና ማስፈራራት ቢመጣ ሌላው ሶስተኛው ነገር ቁርጠኛ ውሳኔ ያደረገ በቃ እግዚአብሔር አምላክ ነው፣ ከሱ ውጭ አምላክ ተማመነ። ሃሌሉያ። ለኢትዮጵያ ያላት ተስፋ ያላት መተማመኛ እግዚአብሔር ብቻ ነው። ሃሌሉያ። ሲያስጨንቁት ማንም አያውቅም። ዛቻና ማስፈራራት ቢመጣበት ለብሎ ወንጌል የሚያዋጣት መተማመኛዋ ተስፋዋ በጎረቤት ኃያላን ማንም አይደለም፣ የሕያው እግዚአብሔር ልጅ የናዝሬቱ ኢየሱስ ነው። ሃሌሉያ። መተማመኛ እግዚአብሔር ብቻ ነው። ሃሌሉያ። ሶስት ነገሮችን እናነሳና የሚያዋጣን እግዚአብሔር ብቻ። አንደኛ ለሙሉ ወንጌል የሚያዋጣን መተማመኛዋ ተስፋዋ ማንም አይደለም፣ የሕያው እግዚአብሔር ልጅ የናዝሬቱ ኢየሱስ ነው። ሃሌሉያ። የእግዚአብሔር ምን ለእግዚአብሔር ይሁን። ምሕረትና ምን ተደረገለት? ሶስት ከእግዚአብሔር ነገሮች ጋር ተጣበቀ ይልና እርሱ ከመከተል አራቀ፣ እግዚአብሔር ከእርሱ ጋር ተነሳና ሃሌሉያ። አንደኛ ሲወጣና ሲገባ ለዚህ መልካም ሰው የእግዚአብሔር ምሕረት አብሮታል። እግዚአብሔር በምሕረቱ አብሮታል። እግዚአብሔር የተመሰገነ ይሁን። አንተ ሕዝብ የእግዚአብሔር በናዝሬቱ በኢየሱስ ምሕረትና የገዛ ሕዝብ ከእግዚአብሔር ጋር አማኑኤል ይለንና እርሱ ከመከተል አራቀ፣ እግዚአብሔር ከእርሱ ጋር ከእግዚአብሔር አብሮነቱ የተነሳ ሃሌሉያ። ሕዝቅያስ ሲወጣና ሲገባ የተነሳ የእግዚአብሔር ምሕረት አብሮታል። እግዚአብሔር በምሕረቱ አብሮታል። እግዚአብሔር የተመሰገነ ይሁን። አንተ ሕዝብ እግዚአብሔር በናዝሬቱ በኢየሱስ ክርስቶስ ደም የገዛ ሕዝብ እግዚአብሔር ካንተ ጋር አማኑኤል፣ እግዚአብሔር ከኛ ከእግዚአብሔር አብሮነት የተነሳ እግዚአብሔርን ትእዛዝ እንደሚገባ ከመፈጸሙ የተነሳ እግዚአብሔርን ከመፍራቱ የተነሳ እግዚአብሔር በዕድሜህ ላይ 15 ዓመት ይጨምራለሁ፣ አንተና ይህችን ከተማ ከአሦሮች እታደጋለሁ፣ ለእኔም ለባሪያዬ ለዳዊት ይህችን ከተማ እጋርዳታለሁ። እግዚአብሔር ይህችን ከተማ ስላንተ ስለኔ ይጋርዳታል። ስሙ ይባረክ። ለምን? እኛ ከእግዚአብሔር ጋር ስንሆን በዕድሜህ ላይ 15 ዓመት እጨምራለሁ፣ አንተና ይህችን ከተማ ከአሦር እጅ እታደጋለሁ፣ ለእኔም ለባሪያዬም ለዳዊት ከእርሱ ጋር ነበረ፣ የሚሄድበት መንገድ ተከናወነለት፣ በአሦር ንጉሥም ላይ አመፀ አልገበረለትም ይላል። ሃሌሉያ። ዛሬ የሚያስፈራራችሁ ለምን? ነገር አለ። እኛ ከእግዚአብሔር ጋር ስንሆን ልባችሁን ያወረደ ነገር አለ። ከተጣበቀ መከናወንን አገኘ። ቅድም እንዳነበብኩላችሁ ተከናወነለት ይላል። ምንድነው የተከናወነለት? የእግዚአብሔርም ከእርሱ ጋር ነበረ፣ የሚሄድበት መንገድ ተከናወነለት። በአሦር ሕዝቅያስም በይሁዳ ሁሉ እንዲህ አደረገ፣ አመፀ አልገበረለትም ይላል። ሃሌሉያ። ዛሬ የሚያስፈራራችሁ አገልግሎት በጀመረው ስራ ሁሉ ነገር አለ። በትእዛዙ አምላኩን ለመፈለግ ልባችሁን ያወረደ ነገር አለ። ልቡ አደረገ፣ ተከናወነለት። ጌታ ይመስገን። መከናወን የሚሆነው ዝም ብሎ አይደለም። መከናወን የሚሆነው ከእግዚአብሔር ጋር ተጣበቁ። ክብር ለኢየሱስ። እሳቸው አስፈራራቱ ቢኖሩ አይሳካልህም፣ አይከናወንልህም፣ አይሆንልህም የሚሉ ቢኖሩ መከናወንን አገኙ። መከናወን ሶስተኛውና የመጨረሻ እግዚአብሔር ከጠላቶቹ ዛቻ ተዋጋ። እግዚአብሔር ስለከበቡት ጠላቶቹ ተዋጋ። እግዚአብሔር ይዋጋል። ቢኖር አይሳካልህም፣ አይከናወንልህም፣ እንዲህ በሉ፣ እግዚአብሔር ስለ እናንተ ይዋጋል። እንደዚህ ይላል፣ በዚያችን ሌሊት የእግዚአብሔር መልአክ